ሰላም ጋይስ፣ ስሜ ቢኒያም ወንድማገኝ ይባላል። ዛሬ ደግሞ በአዶቤ ፎቶሾፕ ሪያሊስቲክ ፖርትሬት እንዴት እንደሚሰራ አሳያችኋለሁ። እና ሆነስትሊ ይሄ ስራ ትንሽ ቻሌንጂንግ ነበር። ከዛ የመጀመሪያው ፓርት የሚሆነው ራፍ ስኬች ማስቀመጥ ነው ማለት ነው። በዚህ ደረጃ ላይ ትንሽ ዊርድ ሊመስል ይችላል፣ ግን we have to trust the process። አሁን ከለር ታይም ነው። መጀመሪያ ፍላት ከለሮችን አስገባለሁ። በዚህ ደረጃ ላይ አርቱ ገና አንፊኒሽድ ይመስላል። ቀስ በቀስ ህይወት መያዝ ይጀምራል። አሁን የምወደው ክፍል ዲቴይልስ። በተለይ አይኖች ላይ ፊት ላይ ጊዜ ወስዳለሁ። ምክንያቱም አርቶችን ስንመለከት ሌላ ቦታ ኖትስ ከምናደርግ የበለጠ ወደ አይን አካባቢ ኖትስ የማድረግ ነገር አለ ማለት ነው። ስለዚህ ወደ አይኑ አካባቢ ፊቱ አካባቢ በደንብ ዲቴሎችን እንጠቀም ከሆነ ሌላ ቦታ ላይ እንኳን ፔንቲንጋችን አንፊኒሽድ ወይም ራፍ አቀማመጥ ቢሆን ኦልሬዲ ፊኒሽድ የሆነ ሉክ ይኖረዋል ማለት ነው። እና ይሄን ይመስላል ፋይናል ሪዛልቱ። ታሪካዊ ሰዎችን በዲጂታል አርት መፍጠር ልዩ ስሜት አለው። እናንተ የትኛው ታሪካዊ ሰው ፖርትሬት እንዲሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። see you in the next one